ስለ ግንኙነት ህይወታችሁና ስለ ብልቶቻችሁ ብዙ ነገር ማለት ነው እንደምትነጋገሩ እናውቃለን። በተለይ እኔ አውቃለሁ። ተመካከሩ፣ ግን ስትመካከሩ በማስተዋል። በመጀመሪያ ጓደኛችሁ የሆነ ነገር ሆንኩኝ አልጋ ላይ ፐርፎርም ማድረግ እያቃተኝ ነው ሲሉ ማለት ነው ከትዳር ውጪ ሌላ ሴት ጋር እስቲ ሞክረው ብላችሁ የምትመክሩ ሰዎች ኧረ ተው። ሁለተኛ ሴጋ መምታት የምታስጀምሩ ሰዎች ተው። ሶስተኛ ቫያግራ የምታስጀምሩ ሰዎች ተው። የተጎዳ ጓደኛችሁ ግራ የገባ ጓደኛችሁ መጥቶ የሆነ ነገር እየጠየቃችሁ ነው እና ምክር መስጠት የማትችሉ ከሆነ ተው። ብልት አልቆምም ካለ ቶሎ እየጨረሳችሁ ከሆነ ማንኛውም አይነት ነገር ችግር ከተፈጠረ ከባለቤታችሁ ጋር የምትነጋገሩት ነገር ነው የሚሆነው። ከዛ በኋላ ለኔ ነው መታችሁ መናገር ያለባችሁ። ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች አሉ። እንደ አግባብነታችሁ መርምረን ሕክምና እናስጀምራችኋለን። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ጓደኛችሁን ከማነጋራችሁ ይልቅ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ አስይዙ። በሬ ሁል ጊዜ ክፍት ነው።